ዮናስና አሳ አንበሪው። እግዚአብሔር ዮናስን የሚውጥ ታላቅ አሳ አሰናዳ ይለናል ትንቢተ ዮናስ ምዕራፍ 2 ቁጥር 1። ይህም ዮናስን ለማጥፋት ሳይሆን ለማዳን ነው። አሳ ነባሪው ከእግዚአብሔር የተላከና መለኮታዊ ፍቃድን ለማከናወን የተዘጋጀ አደራና ኃላፊነት የተሰጠው እንጂ እንዲበላው ስልጣን አልተሰጠውም ነበር። ጨጓራውም ዮናስን የሚፈጭበት ፈሳሽ እንዳያመነጩ ተደረጉ። እናንተም ወንድሞች ሆይ እግዚአብሔርን ልታመሰግኑ ይገባችኋል። አምላክ የሚውጥን አሳ ሲያዘጋጅላችሁ አትፍሩ፣ አትታወኩ፣ አትበሳጩ። ነገር ግን ሊውጣችሁ በመጣው አሳ ሆድ ውስጥ ሆናችሁ ዮናስ እግዚአብሔርን እንዳመሰገነው እናንተም አመስግኑት። አሳ ነባሪው ይውጣችኋል እንጂ እንደማይጎዳችሁ እርግጠኞች ሁኑ። ከእግዚአብሔር ሥልጣኖች በምንም አይነት መልኩም ቢሆን ሊነካችሁ አይችልም። ነገር ግን በፊት ወደ ነበራችሁበት ደረቅ መሬት እንዲተፋችሁ እግዚአብሔር አሳውን የሚያዝበት ሰዓት ይመጣል። ወንድሞች ሆይ በመከራ ስትሆኑ የዮናስን አሳ